የሰው ልጅ በህይወት ለመኖር ከሚያስፈልጉት ነገሮች ውስጥ ምግብ፣ መጠለያና ልብስ ዋነኞቹ ቢሆኑም ያለ ውሃ ግን የቱንም ማከናወን አይችልም። ከውሃም ንጹህ የመጠጥ ውሃ። ይህ ምግብ ለማብሰልም ሆነ እህል ዘርቶ ለማብቀል የሚያስፈልገው ውሃ ከዓለማችን ህዝብ አብዛኛውን ይፈትነዋል። አሁን በዓለም ላይ ካለው ህዝብ 2.2 ቢሊዮን ያህሉ እንዳለመታደል ሆኖ ንጹህ የመጠጥ ውሃ አያገኝም። ንጹህ የመጠጥ ውሃን ባለማግኘቱ ሳቢያም እንደ ኮሌራ፣ ተቅማጥ፣ ታይፎይድና ፖሊዮ በመሳሰሉት የሚጠቃው ህዝብ ቁጥር 1.8 ቢሊዮን ይደርሳል። ይሄ ለሰው ልጅ የግድ አስፈላጊ ከሆኑት ነገሮች ውስጥ አንዱ የሆነው ውሃ ከአካባቢያችን የሚጠፋውና ለመቅመስ እንኳን እስክናጣው የሚያደርሰን ችግር በአካባቢ ስነ ምህዳር መጎዳትና በደኖች አላግባብ መመንጠር ምክንያት የሚፈጠር ነው። ለዚህ ነው በሀገራችን መንግስት አረንጓዴ ኢኮኖሚን ለመገንባትና ንጹህና ጽዱ እንዲሁም ለሰው ልጆች ኑሮ የተመቸ አካባቢን ለመፍጠር ሌት ተቀን እየሰራ ያለው። ሰላም ጤና ይስጥልኝ ክቡራን የፕሮግራማችን ታዳሚዎች፣ በዚህ መሰናዶ በቅርቡ በከፋ ዞን ሳይለም ወረዳ ተቺቢ ቀበሌ ተገንብቶ ለአገልግሎት የበቃውን የመሻሚ የንጹህ መጠጥ ውሃ ፕሮጀክት ተከትሎ ያሰናዳነውን ይዘን ቀርበናል። የከፋ ዞን በሀገራችን ካሉና አረንጓዴ ገጸ ምድር አላቸው ከሚባሉ አካባቢዎች አንዱ ነው። ለዚህ ምክንያቱ ደግሞ የቀደሙት አባቶች ከፈጣሪ በችሮታ የተሰጣቸውን ደን ከውድመት ጠብቀው ማቆየታቸው ነው። በዞኑ ከሚኖረው 1.3 ሚሊዮን ይደርሳል ከሚባለው ህዝብ ንጹህ የመጠጥ ውሃ ያገኛል የሚባለው 43.48 በመቶ ብቻ ነው። 56.52 በመቶ ደግሞ ንጽህናው የተጠበቀ ውሃን አያገኝም። የከርሰ ምድር ውሃ ባልጠፋባት ከፋ ይሄን ያህሉ ህዝብ ንጹህ የመጠጥ ውሃ ማግኘት ያልቻለው በኢኮኖሚ አለመበልጸግ ምክንያት ካልሆነ ሌላ ምን ሊባል ይችላል? ምንም እንኳን በኢኮኖሚ አልበለጸግንም ብንልም የክልሉ መንግስትም ሆነ የከፋ ዞን አስተዳደር ከፍተኛ ኢንቨስትመንት ለሚፈልገው የንጹህ መጠጥ ውሃ አቅርቦት አቅም በፈቀደ መጠን እየሰሩ ነው። ይሄው እንቅስቃሴያቸው ከዘመነ ብልጽግና በፊት ከነበሩ ዓመታት ጋር በንጽጽር ስናየው ያሁኑ የተሻለ ሆኖ እናገኘዋለን። በቅርብ ዓመታት ውስጥ ብቻ በከፋ ዞን በርከት ያሉ የውሃ ተቋማት ተመርቀው ለአገልግሎት ክፍት ተደርገዋል። ከነዚህም አንዱ በሳይለም ወረዳ ተቺቢ ወይም መሻሚ ቀበሌ ተመርቆ ለአገልግሎት የበቃው የንጹህ መጠጥ ውሃ ፕሮጀክት ነው። በፕሮጀክቱ ምረቃ ወቅት የነበረው ሁነት በዚህ መሰናዶ ተዳስሷል። የተከበራችሁ የሃይማኖት መሪዎችና የሀገር ሽማግሌዎች እንዲሁም የፕሮጀክቱ ባለቤትና ተጠቃሚ የሆናችሁ የመሻሚ ከተማና ዙሪያ ያላችሁ ነዋሪዎች የዘመናት ጥያቄያችሁ ተመልሶ ለዛሬ ምረቃ ቀን እንኳን አደረሳችሁ፣ እንኳን ደስ አላችሁ። የተቺቢ የንጹህ መጠጥ ውሃ ፕሮጀክት በቀድሞው የደቡብ ክልል አማካኝነት በሳይለም ወረዳ ተጀምረው ለአገልግሎት ሳይበቁ ከቀሩ 3 የንጹህ መጠጥ ውሃ ፕሮጀክቶች አንዱ ነው። በዛሬው ዕለት የምናስመርቀው የተቺቢ መጠጥ ውሃ ፕሮጀክት በ2006 ጉድጓድ ተቆፍሮ አስተዋሽ አጥቶ የተረሳ ፕሮጀክት ነበር። በዛሬው ቀን ለመረቃ ሲበቃ በፓርቲያችን መሪነት የለውጡ መንግስት ሩፋት የሆነው አዲሱ ክልል ገና ከጅምሩ ዋነኛ የህዝብ ጥያቄ የሆነውን የመሰረተ ልማት ጥያቄዎችን ለመመለስ ካለው ብርቱ ፍላጎትና ቁርጠኝነት የተነሳ ለውጤት የበቃ በመሆኑ የክልሉ ርዕሰ መስተዳድርና ካቢኔያችሁ እንዲሁም የዞናችን ከፍተኛ አመራሮችና ካቢኔዎች ለዚህ ፕሮጀክት ተጠናቆ ለመረቃ እንዲበቁ ለሰጡት ውጤታማ አመራር በወረዳችን ህዝብ ላቅ ያለ ምስጋናዬን ላቀርብ እወዳለሁ። የወረዳው ዋና አስተዳዳሪ የህዝብን ተጠቃሚነት ለማረጋገጥ በጊዜ የለንም መንፈስ አሁንም እንሰራለን ነው ያሉት። ፓርቲያችን ለፍትሃዊ የህዝብ ተጠቃሚነት ልዩ ትኩረት በመስጠት እየሰራ እንዳለ ህዝባችን በአደባባይ ምስክርነቱን እየሰጠ ይገኛል። በፓርቲያችን ላይ ያለው አመኔታም ውግንናም እያደገ መጥተዋል። በህዝባችን ጎን ሆኖ እያበረታታን ይገኛል። እኛም ከወትሮ በተለየ ሁኔታ ዝቅ ብለን የምናገለግልበት ጊዜ እንደሆነ ተረድተናል። ዋናው የፓርቲያችን ንቅናቄ አጀንዳዎች ከህዝባችን ጋር ሆነን እውን በማድረግ የህዝባችን ተጠቃሚነት ለማረጋገጥ በጊዜ ለመንፈስ ተግተን እንሰራለን። አቶ አማኑኤል ተጀምረው ለአገልግሎት መብቃት ያልቻሉ የውሃ ፕሮጀክቶች ለአገልግሎት እንዲበቁ እንዲደረግ ጠይቀዋል።
በምርኪ ቀበሌ በ2006 የጉድጓድ ስራ ተቆፍሮ አሁን የመጣንበት መግቢያ ላይ ያለችው ከተማ ከነዚህ ሁለቱ ውሃዎች ጋር በተመሳሳይ ዓመት 2006 ላይ ጉድጓድ ቁፋሮ የተቆፈረ ቢሆንም አሁን ሁለቱ የተቺቦ ለመረቃ በቅቶ የሹንጋውን በዚህ ልክ በተመሳሳይ በአጭር ጊዜ ውስጥ የሚመረቅ ስለሆነ የምርኪም ቀጣይ ዓመት ላይ ምላሽ እንደሚሰጥ ሙሉ ተስፋ አለን። በምረቃው ላይ የተገኙት የከፋ ዞን ዋና አስተዳዳሪ የክልሉ መንግስት በንጹህ መጠጥ ውሃ ግንባታ ላይ ያከናወነ ያለውን ተግባር አድንቀዋል። ለረጅም ጊዜያት ተጀምሮ የቆሙትን በመጠገን በማስጨረስ አዳዲስ ውሃዎችንም እንደዚሁ በማስመረቅ ሰፊ ሽፋን ሊያደርግ የሚችልበት ሁኔታ እንኖራርጓል። በዞናችን ለምሳሌ ዋቻ ሰፊ ውሃ ነው። ከ270 ሚሊዮን በላይ ክልሉ ተመስርቶ ተጀምሮ የተጠናቀቀበት ሁኔታ አለ። አሁንም የሚጠየቁ ጥያቄዎች ቢኖሩ በክልል የሚሰሩ አሉ፣ በዞን የጀመርናቸው አሉ። ቢያንስ በአመት ከ20 ሚሊዮን እስከ 30 ሚሊዮን መድበን የውሃ ግንባታዎችን ለማድረግ ጥረት እያደረግን ያለንበት ሁኔታ ነው ያለውና አጠቃላይ ህብረተሰባችን በዚህ መልኩ መሳተፍ ቢችል ከሆነ ክልሉ በጀመረው ድጋፍ እየቀጠለ ስላለ እነዚህን ጥያቄዎች እየመለስ የሚመጣውን ጊዜ በጥሩ ሁኔታ የምናሳልፍ መሆናችን ያው እርግጠኞች ነን ማለት ነው። ስለዚህ የዛሬውን ውሃ የተቺውን በተመለከተ ቅድም እንደተባለው ከ31 ሚሊዮን ብር በላይ ተመድቦ ነው የውሃ ችግር ያለበት አካባቢ ተብሎ ሲጠየቅ የነበረው የተመረቀው። ይሄ ውሃ ደግሞ በአጭር ክትትል ተደርጎ በጣም ጥራት ባለው መልኩ ነው ያለቀው። ለዚህ አካባቢ ህዝብ ቢያንስ ከ3000 በላይ ለሚሆን ህዝብ ተጠቃሚ የሚያደርግበት ሁኔታ ይኖራል ማለት ነው። ይህን ተከታትሎ በአጭር ጊዜ ውስጥ ለሰራን ለክልሉ ውሃ ማዕድን ቢሮና ለክልሉ መንግስት በዞኑ አስተዳደር ስም ላቅ ያለ ምስጋና አቀርባለሁ። ውክልና ወስዶ የተከታተለ የሰራውን የዞናችን ውሃ ማዕድን መምሪያንም እንደዚሁ ልባዊ ምስጋና አቀርባለሁ። አንዳንዴ ኮንትራክተሮች ሲይዙ ትንሽ የመጓተት ሁኔታ ይኖራልና በተባለው ጥራት በተባለው ጊዜ ለማጠናቀቅ የቻለውን ኮንትራክተር ስንታየው ጌታቸው ተቋራጭ እንደዚሁ እንድታመሰግኑ ጠይቃለሁ። ውሃው ተጀምሮ እስከሚጠናቀቅ ሰላማዊ እንዲሆን ከጎኑ ሆኖ እየደገፈ ያስጨረሰውን የሳለም ወረዳና የማሻሚ ቀበሌ ህዝብና አመራሮች እንደዚሁ ልባዊ ምስጋና አቀርባለሁ። የክልሉ መንግስት የክልሉን የንጹህ መጠጥ ውሃ ሽፋን ለማሳደግ አሁንም ቢሆን ከ1.7 ቢሊዮን ብር በላይ መድቦ እየሰራ ነው። ክልሉ ሲመሰረት አጠቃላይ ክልላዊ የውሃ ሽፋኑ በጣም ኋላ የቀረ ነው። በክልል ደረጃ ስንወስድ ወደ 32.7% ነው የነበረው። ይህ ማለት በጣም ዝቅ ያለ የውሃ ሽፋን ነው። ይህን ዝቅ ያለ የውሃ ሽፋን የክልሉ መንግስት በልዩ ትኩረት ማሻሻል አለብን የሚል ኮሚትመንት ወይም ቁርጠኝነት ወስዶ በሰራቸው ስራዎች ሰፋፊ ውጤቶች ተመዝግበዋል። አሁንም ቢሆን በግንባታ ሂደት ላይ የሚገኙ በክልሉ መንግስት አቅም ብቻ የሚሰሩ በክልሉ መንግስትና በልማት አጋሮች የምንሰራቸው 25 የሚያክሉ ፕሮጀክቶች ውለታ አስረን ከ1.7 ቢሊዮን ብር በላይ የሚሆኑ ስራዎችን እየሰራን ነው የምንገኘው። ስለዚህ እነዚህ የጀማመርናቸውን የመጠጥ ውሃ ፕሮጀክቶችን በሚፈለገው ልክ አጠናቀን ማስረከብ የምንችል ከሆነ አሁን ካለበት የውሃ ሽፋን በከፍተኛ ደረጃ ማሻሻል የሚያስችሉ ስራዎችን እየሰራ እንደሆነ የሚያሳይ ነው። የመሻሚ የንጹህ መጠጥ ውሃ ፕሮጀክት ከ3000 ህዝብ በላይ ተጠቃሚ ያደርጋል ተብሏል። ዛሬ ያስመረቅነው የተቺቢ መጠጥ ውሃ ፕሮጀክት አንድ የውሃ ጉድጓድ ቁፋሮ ስራ ተከናውኗል። በዚህ 21 ሊትር ፐር ሰከንድ የሚሆን ውሃን የተገኘው 1100 ሜትር ኪዩብ በኮንክሪት የተሰራ የውሃ ማጠራቀሚያ ታንከር 1.2 ኪሎ ሜትር የዋና ግፊት መስመር ዝርጋታ መስመር ፓይፕ አቅርቦትና ዝርጋታ ተከናውኗል። 7.4 ኪሎ ሜትር የሚሆን የማሰራጫ መስመር ዝርጋታ ተሰርቷል። የፓምፕ እና ጄኔሬተር የማቅረብ የመትከል ስራዎች ተሰርተዋል። ሌሎች ለትምህርት ቤቶችም ጭምር ቦኖ ማቅረብ ስራዎችን የጄኔሬተር ቤትን እና የመሳሰሉ ስራዎችን ያካተተ ስራ ነው። በአጠቃላይ ይሄ ፕሮጀክት ወደ 31 ሚሊዮን ብር የሚያወጣ በጀት ተበጅቶ ነው ስራዎቹ የተሰሩት። ከ3000 ህዝብ በላይ ተጠቃሚ የሚያደርግ የውሃ ፕሮጀክት ነው። ከዚህ በተጨማሪም
እዚህ ቀበሌ ላይ በፌዴራል መንግስትና በክልሉ መንግስት ትብብር ከ100 ሚሊዮን ብር በላይ ወጪ 437 ኪሎዋት ኃይል ማመንጨት የሚችል ሶላርም እንደዚሁ እየተሰራ ነው የሚገኘው። ይሄም ሲጠናቀቅ በአሁን ዛሬ ያስመረቅነው በነዳጅ ግፊት ነው ውሃውን የሚገፋው ወደ ሶላርም ጭምር በመቀየር የነዳጅ ወጪዎችን መቀነስ የሚያስችል እንደዚሁም ለማህበረሰቡም የሶላር ኃይልን ተጠቃሚ ማድረግ የሚያስችል ስራ እየተሰራ እንደሆነ ለማንሳት ነው። ኢንጂነር በየነ በላቸው ፕሮጀክቱ በተያዘለት ጊዜ እንዲጠናቀቅ አስተዋጽኦ ላደረጉ አካላት ምስጋናቸውን አቅርበዋል። ዛሬ እንግዲህ የተመረቀው የግንባታ ፕሮጀክት ስንታየው ነው ቅድም እንደገለጽኩት የገነባው ማማከር ስራውንም ኢቭን ዲዛይኑንም ጭምር የሰራው የዞኑ ውሃ ማዕድንና ኤነርጂ መምሪያ ነው። ስለዚህ ለስንታየው ለዞኑ ውሃ ማዕድንና ኤነርጂ መምሪያም እውቅና እንድትሰጡልኝ እጠይቃለሁ። ስለዚህ ፕሮጀክቱ በአብዛኛው በቅንጅታዊ አሰራርን ተከትለን የሰራነው ነው። ዞኑ ብቻውን ክልሉ ብቻውን የሰራው አይደለም። ዞኑም ቴክኒካሊ ረድቶናል፣ አግዞናል፣ ተጋግዘን የሰራነው ነው። እንደዚሁም የመሻሚ ቀበሌ ማህበረሰብም ትልቅ ድጋፍ አድርጓል። መስመር ስንዘረጋ ስራው እንዳይደናቀፍ ትልቅ እገዛን አድርጓል። ስለዚህ ለመሻሚ ቀበሌ ነዋሪም ከፍ ያለ ምስጋና አለኝ። ምስጋና አቀርባለሁ። የንጹህ መጠጥ ውሃ ተቋሙ ተገቢውን አገልግሎት መስጠት እንዲችል መሆን ባለበት ጉዳይ ዙሪያ ምክራቸውን ለግሰዋል። በአጠቃላይ እንደዚህ አይነት ፕሮጀክቶችን በምንሰራበት ጊዜ ፕሮጀክትን ሰርቶ ማስመረቅ ብቻውን ትርጉም የለውም። ፕሮጀክትን ሰርተን ካጠናቀቅን በኋላ መንከባከብ መቻል አለብን። መጠነኛ ብልሽቶች ደግሞ ሲከሰቱ መጠገን መቻል አለብን። ስለዚህ ይህን ጠግኖ መጠቀም የሚችል ማህበር እዚህ መቋቋም አለበት። እነዚህ ማህበራት ተቋቁሞ ውሃን በነፃ ሳይሆን ውሃን በአነስተኛ የማህበረሰቡን አቅም በሚመጥን ዋጋ እየተሸጠ ተቋሙም የተስፋፋ ዛሬ አሁን ከደረሰበት ማስፋፊያዎችም ጭምር የተሰሩ ጠንካራ ተቋም ሆኖ ማህበረሰቡን ማገልገል መቻል አለበት። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ፕሮጀክቱ ተመርቆ ለአገልግሎት በመብቃቱ እንኳን ደስ ያላችሁ ብለዋል። እኔም በድጋሚ እንደዚህ ፕሮጀክቱን ጀምሮ ከመተውና ከማቆየት ባለፈ የጀመርናቸው ስራዎችን ጨርሰን ለህዝብ አገልግሎት እንዲሰጥ ማድረግ በመቻላችን የተሰማኝን ደስታ እዚሁ አጋጣሚ እየገለጽኩ የዚህ ንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት ተጠቃሚ የማህበረሰብ አካላትም እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት እወዳለሁ። ርዕሰ መስተዳድሩ ከዛሬ 3 ዓመት በፊት የወረዳው ህዝብ የተለያዩ ጥያቄዎችን በጨዋነት አቅርቦልን ነበር ሲሉ ካስታወሱ በኋላ ለጥያቄዎቹ ሁሉ ምላሽ የተሰጠባቸው መሆኑን ተናግረዋል። የዛሬ 3 ዓመት እዚህ ስንመጣ አንዳንድ ጥያቄዎቹን አንስታችሁ ነበር። አንድ ደስ ያለኝ ጥያቄዎቹንም ስታነሱ በጣም ጨዋ በሆነ መንገድ እንደው እቺ ችግር አለችን፣ እኛ አካባቢ ሰላም ነው፣ ልማት ነው፣ ለስራ በጣም ታታሪዎች ነን፣ ነገር ግን የቸገረን 1 2 3 እነዚህ ናቸውና እንደው የክልሉ መንግስት እነዚህን ጉዳዮችን አይቶ አቅም በፈቀደ መጠን መፍትሄ ቢሰጠን ብለው አንስተው ከነበሩ ጥያቄዎች ውስጥ አንዱ ከዳካ ሳይለም ያለው የ38-40 ኪሎ ሜትር የጠጠር መንገድ ጉዳይ ነበር። ሁለተኛው የሳይለም ከተማ ላይ ያለው ሆስፒታላችን የተወሰኑ ክፍሎች ይጎላሉ፣ ቀለል ያሉ የኦፕሬሽን ስራዎች የሚሰሩበት ክፍል በቂ አይደለም፣ ይሄ ማስፋፊያ ይፈልጋልና ከኛ አቅም በላይ ነው፣ በእናንተ በኩል ቢታይ የሚል ነበር። ሌላው ለረጅም ጊዜ የዘገየ የቴክኒክና ሙያ ትምህርትና ስልጠና ኮሌጅ አለን የያዱታ። ይሄ ብዙ ጊዜ ፈጅቷል፣ ማለቅ ያለበት ጊዜ ነበር ግን አላለቀም። ስለዚህ አደራችሁን እነዚህ ጉዳዮችን በተቻለ መጠን በእናንተ በኩል
ትኩረት ቢያገኙ የሚል ጥያቄ ቀርቦልን ነበር። ከሱ ባሻገርም ይህ አካባቢ በእንስሳት ሀብቱ ምናልባት በክልላችን ብቻ ሳይሆን እንደ ሀገርም ምሳሌ ሊሆን የሚችል ነው። እኔም በአይኔ የተወሰኑ ቦታዎችን የአርሶ አደር ማሳዎችን ዞሬ ጎብኝቻለሁ። በአንድ የአርሶ አደር ማሳ 80፣ 90፣ 100 እንደው ቀለል ባለው ደግሞ በጣም ምስኪን አርሶ አደር ቤት ላይ ደግሞ 20 በሬ ጓሮ ላይ የታጠረ ግቢ ውስጥ እየደለበ ያለውን አይቻለሁ። ይሄ አካባቢ የራሱ የሆነ የግብይት ማዕከል ቢኖረው እንስሳትን የምናገበያይበት አሁን ለደላሎችና ሌሎች መሀል ሰፋሪዎች እጅ ውስጥ ነው የገባ ነውና ዘመናዊ የግብይት ማዕከል ቢኖር እንደ ማንኛውም ተወዳዳሪ ተፎካካሪ ሆነን የመደራደር አቅማችን ጨምረን በዚህ ግብይት ማዕከል ብንገበያይ የተሻለ ነው የሚል ጥያቄዎች ቀርበው ነበሩ። እነዚህን ጥያቄዎች ወስደን እኛም ከክልሉ ፊት አመራሮችም ጋር ከካቢኔ አባላትም ጋር በተለያየ ደረጃ ምክክር ካደረግን በኋላ አንድ ደስ የሚለኝ መንገዱንም አቅም በፈቀደ መጠን አጠናቀን አስጀምረናል። አሁን የሚያስፈልጉት መንገዱ ላይ ተጨማሪ ስራዎች እንዳሉ በደንብ እናውቃለን። እነዚህም አገልግሎት ከሰጠ በኋላ ሲበላሽ መጠገን አለበት። ትክክል ነው። ጥገና ስራዎችንም እንደገና በድጋሚ አስጀምረናል። አሁን መንገድ ላይ አንዳንድ የተጀመሩ ስራዎችን እያየሁት ነው እና ይሄ አንዱ ነው። ከሆስፒታል ጋር ያለውንም የዋር ክፍልን እንደዚሁ አጠናቀን ወደ ስራ እንዲገባ እየተደረገ ነው። የቴክኒክና ሙያ ትምህርትና ስልጠና ኮሌጃችን ምናልባት አሁን በአንድ ወር ጊዜ ውስጥ ይሄ በጀት ዓመት ሳይጠናቀቅ ከምናስመርቃቸው ፕሮግራሞች አንዱ ነው፣ ፕሮጀክቶች አንዱ ነው። አብዛኛው ስራዎች ተጠናቋሉ። ቀሪ ስራዎችን አሟልተን ይሄንን ማጠናቀቅ አለብን። ግብይት ማዕከሉንም አስጀምረናል። ቶሎ ፈጥኖ ይሄ በተያዘለት ጊዜ ምጣኔ እንዲያልቅ በእኛ በኩል መታየት ያለባቸው ጉዳዮች ከበጀት ጋር ካሉ አሁንም ያስጀመርናቸውን ፕሮጀክቶች ቅድሚያ ሰጥተን እንደምናጠናቀቅ ሙሉ ተስፋ አለን። ዶክተር ኢንጂነር ነጋሽ መንግስት ለሰው ተኮር ስራዎች ትኩረት ሰጥቶ እየሰራ ስለመሆኑም ገልጸዋል። ዛሬ እያስመረቅን ያለነው የንጹህ መጠጥ ውሃ ፕሮጀክት ምናልባት መንግስታችንና ፓርቲያችን ሰው ተኮር፣ ዜጋ ተኮር፣ ማህበረሰብ ተኮር በሆኑ ስራዎች ላይ ቅድሚያ ሰጥቶ እየሰራ ይገኛል። በዚህም ዋነኛ ትኩረቱ በተለይ ማህበራዊ ልማትን ሊያፋጥኑ የሚችሉ የትምህርት፣ የጤና፣ የንጹህ መጠጥ ውሃ መሰረተ ልማቶቹን በመዘርጋት ምናልባት ብዙ ጊዜ ከተሞች አካባቢ ትኩረት ሲደረግ የነበረውን ገጠሩንም ማህበረሰብ ማመጣጠን የሚችል የልማት ስራ መስራት አለብን ብለን በገጠሩ አካባቢ ላይ የጤና ተደራሽነት፣ የትምህርት ተደራሽነት፣ የንጹህ መጠጥ ውሃ አቅርቦትን ማሳለጥ ስራዎች ቅድሚያ ሰጥተን እየሰራ እንገኛለን። ሰፋፊ ስራዎችን በተለያዩ አካባቢዎች እንሰራለን። ከንጹህ መጠጥ ውሃ አቅርቦት አኳያ በጣም ውጤታማ ነን። ትልቁን የክልላችን የካፒታል ፕሮጀክት በጀትም በተለይ ለትምህርቱ፣ ለጤናው፣ ለውሃው ዘርፍና ለመንገድ ዘርፍ ነው ከግብርና ባሻገር የምንመድበው። ይሄ ባለፉት ጊዜያት አብዛኛው የክልላችን የከተማውም የገጠሩ ነዋሪው በንጹህ መጠጥ ውሃ አቅርቦት ሽፋን ረገድ በጣም ዝቅተኛ ደረጃ ላይ ያለበት ነው። ያንን ማሻሻል አለብን ብለን የሞከርናቸው ስራዎች በጣም ውጤታማ ናቸው። በወረዳው ዋና አስተዳዳሪ በኩል ለቀረቡ የወረዳው ሕዝብ ጥያቄዎች አሁንም ቢሆን ምላሽ እንዲያገኙ እንሰራለን ብለዋል። ዛሬ ወንድሜ የወረዳችን አስተዳዳሪ ያነሳቸውን አንዳንድ ጥያቄዎቹን በእኛ በኩልም መለስ ብለን ወስደን የምናግዛቸውን ለማገዝ እንደ ወትሮ ሁሉ ዝግጁ ነን። ቀሪውን የዞናችን ዋና አስተዳዳሪም አሉ። እሳቸውም ወስዶ በራሳቸው በኩል የሚያግዙት የሚፈጽሙት ይሆናል። ከዛ የተረፈ ደግሞ ዛሬ ያስመረቅነው መንገድ ምሳሌ ነው። እኛ ብዙ ገንዘብ አላወጣንም። ዛሬ ለምርቃት እናንተ ጠርታችሁ መተን እጅ አጨብጭበን አስመረቅን እንጂ በእናንተ በጀት፣ በእናንተ ልፋት፣ በእናንተ ድካም ይሄን ያክል ኪሎ ሜትር መንገድ ማስመረቅ ይችላችኋል እና ይሄ ትብብራችሁ፣ ይሄ ድጋፋችሁ ነገ በሌላ ልማትም አካባቢዎችን በሚቀይረው ስራ ላይ ፊት
ሊመጣ ይገባል፣ መቀጠል አለበት። እኛም ለማገዝ ዝግጁ ነን። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በምረቃው ወቅት ለተሰበሰበው ሕዝብ ምክራቸውን ለግሰዋል። አሁን ያለንበት ወቅት በጣም ውስብስብ ችግሮች በተለያየ መንገድ እያጋጠሙን ያሉበት ወቅት ነው። እንደ ሀገር ባለፉት 6 እና 7 ዓመታት መጠነ ሰፊ ተግዳሮቶችን ተሻግረን ትላልቅ ድሎችን፣ ትላልቅ ስኬቶችን አስመዝግበናል። እነዚህን 1 2 3 ብለን እኛም መቁጠር የምንችላቸው በእኛ ባይነገሩም በዓለም ደረጃ የተነገሩ ትላልቅ ስኬቶች፣ ትላልቅ ድሎች ተመዝግበዋል። እነዚህ ስኬቶችና ድሎች ወደ ኋላ ሊመለሱ አይገቡም። እነዚህ ወደ ኋላ እንዲመለሱ የሚፈልጉ ኃይሎች በተለያየ መንገድ አጀንዳ እየሰጡ እኛን ሊያሰክሩ ይፈልጋሉ። ለራሳቸው ቀድሞ የሰከሩ ያ ስካራቸው ወደ እኛ እንዲጋባ የሚፈልጉ ኃይሎች አሉ። ስለዚህ በየአካባቢያችን እንደ አርሶ አደርም፣ እንደ ከተማ ነዋሪ፣ እንደ ነጋዴ፣ እንደ ወጣት፣ እንደ ተማሪም ሁላችንም አደራ እምላችሁ ለነዚህ የጸረ ሰላም ኃይሎች አጀንዳ ተገዢ እንዳንሆን የሚመጡ የሚቀርቡ ጥያቄዎችን በተለያየ መንገድ መጥነን መዝነን እንድናይ ለኛ የሚጠቅመውና የማይጠቅመውን ለይተን በዛ ልክ እንቅስቃሴ እንድናደርግ አደራላችኋለሁ። በምረቃው ወቅት ከታደሙት የመሻሚ ማዘጋጃ ነዋሪዎች መካከል የተወሰኑትን በንጹህ መጠጥ ውሃ ፕሮጀክቱ ዙሪያ አነጋግረናቸዋል። ተችቤ ሁለተኛ ደረጃ ትምህርት ቤት ላይ ውሃ እጥረት በጣም አጋጥሞናል። እንደገና ሴት ተማሪዎች አሉ፣ ለራሳቸው መጸዳጃ ያደርጋሉ። ወንድ ተማሪዎች የመጠጥም ቢሆን ክላስ ለማጸዳትም እንዳለ ለመጠቀምም ብዙ አይነት ችግሮች አጋጥሞናል። ካሁን በፊት ማለት ነው አብዛኛው ተማሪ ከ30 ደቂቃ መንገድ ነው ውሃ ሄዶ የሚያመጡት። በጣም ደስ ብሎኛል። ዛሬ የመሻሚ ማዘጋጃ ታዳጊ ማዘጋጃ ውሃ በመረቁ በጣም እጅግ ደስተኛ ነኝ እና ሴቶችና ህጻናቶች በንጽህና ጉድለትና በመጠጥ አቅርቦት ችግር በጣም እየተቸገር ነበረ። አሁን ግን ዛሬ በመረቁ በጣም ደስተኛ ነን። አሁን ይሄ ፕሮጀክት በመጠናቀቁ ለትምህርት ቤቱ ማህበረሰብም፣ ለተማሪም፣ ለመምህራንም፣ ለሴት ተማሪዎችም አጠቃላይ የሚሰጠው ፋይዳ በጣም የጎላ ነው። በጣም ደስ ብሎናል የሚል ሀሳብ ነው የሚሰጠው። ክቡራን የፕሮግራማችን ታዳሚዎች፣ በሳይለም ወረዳ መሻሚ ታዳጊ ማዘጋጃ የክልሉ መንግስት በመደበው 31 ሚሊዮን ብር በጀት የተገነባውን የንጹህ መጠጥ ውሃ ፕሮጀክት ምረቃ ተከትሎ ያሰናዳነውን ፕሮግራም በዚሁ ፈጸምን። ሰላም።